ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ የሰርከስ ኮምቦልቻ ፋሚሊዎች፣ እንግዲህ ዛሬም በተለየና አዝናኝ በሆነ በአዲስ ቪዲዮ ተመልሰን መጥተናል። አሁን ዛሬ ደግሞ የምናቀናው ወደ ሮያል ሆሊዴይ ነው። ኦኬ እንግዲህ ጋይዝ እንዳልኳችሁ ነው ዛሬ የምንሄደው ወደ ሮያል ሆሊዴይ ፓላስ ይሆናል። በባለፈው ቪዲዮ እንሄዳለን ብዬ አሳይቻችሁ ነበር። እንግዲህ ዛሬ ደግሞ የዛሬው ሾአችን የሚሆነው ወደ ሮያል ሆሊዴይ ፓላስ ነው። ተከታተሉን። አሁን ጉዞ ላይ እንገኛለን። ሆቴላችን ደርሰናል። ትንሽ ኪሎ ሜትር ነው የሚቀረን ማለት ነው። እዛ ደግሞ ስንደርስ ያለው ሁኔታ እናሳያቸዋለን። Me feel special. No heaven on earth if I can't be with you. Swim in your eyes so I can tell the truth. Ooh, I got so high, oh I can't leave. ኦኬ እንግዲህ ጋይስ አሁን ሆቴል ደርሰናል። እቃችን በማወር ላይ እንገኛለን። አሁን ደግሞ ገብተን ስቲካችን እንገጣጥማለን። ተከታተሉ። እንደምታዩት እዚህ ጋር ጋይስ እቃችን በመግጣትም ላይ እንገኛለን። ሁሉም እቃውን እየገጣጠመ ይገኛል። እዛ ጋር ሮላም ያስተካክልን ነው፣ ኤሪያል ፖል ያስተካክልን ነው። መድረኩ እንደምታዩት አሁን ኤምፒቲ ነው። በኋላ ላይ የሾው ሰዓት ሲደርስ ህዝቡ ይመጣል። በኋላ ደግሞ ያለው ሁኔታ በደንብ እናሳያችኋለን። ስለተከታተሉን። አሁን ደግሞ እዚህ ጋር ውጭውን ለስኪ ትንሽ ላስጎብኛችሁ ብዬ ነው። በባለፈው ቪዲዮዎች በሰራናቸው ሁለት ቪዲዮዎች ያው ተመሳሳይ ነው። አብዛኛው ሁሉም አንድ አይነት ስታይል ነው ያለው። ሁሉም እዚህ ጋር መዋኛ ገንዳዎች አሏቸው። የልጆች መዝናኛ አለ፣ ባር አለ። እንደምታዩት ይሄን ይመስላል እንግዲህ ሰው እንግዲህ ጋይስ አሁን ደግሞ እስኪ ወደ ቢች ዳር እየሄድን ነው። እዚህ ባህር ዳርቻው ይሄን ይመስላል። እስኪ ዛሬ ደግሞ እስኪ ባህር ዳርቻው ላሳያችሁ ብዬ ነው። እንደምታዩት ባህር ዳርቻቸው ይሄን ይመስላል። ስታዩት ይሄ ውሃው ዋኙብኛል፣ ግን ውስጥ ገብታችሁ ግን በጣም ነው ውሃው የሚማረረው። በጣም ጨዋማ ውሃ ነው፣ ሲበዛ በጣም የሚማረር ውሃ ነው። ያው ስታዩት ግን ያምራል፣ ግን ለመዋኘት በጣም አዳጋች ነው የሚሆነው። በተለይ ለእንደኛ አይነቱ ሰው ማለት ነው፣ ከኢትዮጵያ ለመጣ ሰው በጣም አዳጋች ነው። ብቻ ወደ ላብዛባችሁ ይሄን ይመስላል እንግዲህ ቢቹ። ኦኬ እንግዲህ ጋይስ አሁን ደግሞ ወደ ሬስቶራንት ራት ልንበላ እየገባን ነው። ውስጥ ደግሞ እስኪ ሬስቶራንት ውስጥ ያለው ነገሮች ደግሞ እናሳያችሁ። እንደተለመደው ያላቸውን ምግቦችና የሆቴሉን ውስጥ ያለውን ውበቱን አብረን እናያለን። እንደምታዩት አሁን ወደ ውስጥ እየገባን ነው። አሁን እዚህ የምታዩቸው ሰርከስ ኮምቦልቻ አባላት ሲሆኑ ውስጥ ላይ ደግሞ ገብተን እስኪ ያለውን ነገሮች እስኪ ቼክ እናደርጋለን። እስከዛ አብራችሁን ሁኑ። እንዳልኳችሁ እንግዲህ እንደምታዩት እዚህ ጋር የሰውነትና የፊት መጠበቂያ አለ። እዚህ ጋር የሴቶች ልብስ ቤት አለ።
እዛ ጋር ደግሞ የሴትም የወንድም ልብሶች አሉ። ሆቴሉ ውስጡ ይሄን ይመስላል። እንግዲህ ይሄ መግቢያው ጋር ያለ ነው። ወደ ውስጥ ደግሞ ገብተን እስኪ እናያለን። ኦኬ እንግዲህ ጋይስ አሁን ሬስቶራንት ገብተናል። እንደምታዩት እዚህ ምግባችንን ያነሳሳን እንገኛለን። ባለፈው ቪዲዮ እንደነገርኳችሁ ነው ሁሉም የናንዱ ሆቴል የየራሱ ሴክሽን አለው። የስጋ ሴክሽን አለ፣ የዲዘርት ሴክሽኖች አሉ፣ የፍሩት ሴክሽኖች አሉና ሁሉም በየሴክሽኑ ነው የሚያነሳው። አሁን እዚህ ጋር ያለው ሰልፍ እንግዲህ የስጋ ሴክሽን ነው ማለት ነው። እስኪ እዚህ ራሳችንን እናንሳና ውስጥ ደግሞ ገብተን የምግብ አዳራሹን ደግሞ እናሳያችኋለን። እስከዛው ድረስ ከኛ ጋር ሁኑ። እንግዲህ አሁን እዚህ ጋር እንደምታዩት እራታችንን ይዘን መተን እዚህ መመገብ አዳራሽ ውስጥ ገብተን አሁን ምግባችን እየተመገብን እንገኛለን። እንግዲህ መመገብ አዳራሹ ይሄን ይመስላል። እንግዲህ ውስጡ ብዙ ሰው የመያዝ አቅም ያለው መመገብ አዳራሽ ነው። አሪፍ የሚባል ነው። እኛም እዚህ እራታችንን በሰላም እየበላን ነው። አሁን ከራት በኋላ ደግሞ ውጪ ወተን ያለውን ቫይብ ደግሞ እናሳያችኋለን። በማታ ያለውን መድረኩን ማሳያችኋለሁ። እስከዛው ድረስ አብራችሁን ሁኑ። እናመሰግናለን። ኦኬ ጋይስ እንግዲህ ራት በልተን ጨርሰን አሁን እየወጣን ነው እንገኛለን። እዚህ እንደምታዩት ሆቴሉን በማታ ያለውን ቫይብ እያየን እንገኛለን። ሆቴሉ በማታ ይሄን ይመስላል። እንደምታዩት በጣም የሚገርምና ለእይታ ለራሱ በጣም የሚስብ ሆቴል ነው። በማታ እያንዳንዱ ቦታ ላይቲንጎች አሉ። ሆቴሉ ይሄን ይመስላል። በማታ ያለው ቫይብ እንደምታዩት ነው፣ ደስ ይላል። እስኪ አሁን ደግሞ መድረክ ውስጥ ደግሞ ገብተን መድረኩን እስኪ እናሳያችኋለን። እስኪ ተከታተሉን። እንግዲህ ጋይስ አሁን መድረክ ውስጥ እየገባ እንገኛለን። መድረካችን ይሄን ይመስላል ማለት ነው። አሁን እዚህ ጋር ልጆች ተጫውተው ይገኛሉ። በኋላ ደግሞ እንግዲህ የኛ ሰዓት ሲደርስ ደግሞ እኛ እዚህ ወተን እዚህ ሰዎችን የምናዘናቸው ማለት ነው። እስኪ እዛ ድረስ ተከታተሉ። Evet sevgili çocuklar, şimdi de apatı apatı diyoruz. Müzik maestro, here we go. ኦኬ እንግዲህ አሁን ደግሞ ወደ ዋናው ሜን ኢቨንት እንሸጋገራለን ማለት ነው። የሾው ሰዓት ደርሷል። ሾው ላይ ነው አሁን ያለነው ማለት ነው። አሁን የሮላ ቦላ አክት ነው እዚህ በመስራት የምንገኘው። ሾዋችን ይሄን ይመስላል። እንግዲህ ሾዋችን ተጋበዙልን። ወደፊት
ጋይስ በባለፈው ቪዲዮ እንዳሳያችሁ እንደሆነ አሁን እቺ የምንሰራት ቅልጥብጭባዋ ናት። ባለፈው ቪዲዮ ላይ እንዳሳያችሁ በጣም ብዙ አክት ነው ያለው። ይሄ ያው ለቪዲዮ ተብሎ ብቻ አንዱ አክት ብቻ እንዲያስገባ ነው። እንዳያችሁት ባለፈው ቪዲዮ ላይ ብዙ አክቶች አሉን። ለዛ ነው ይሄን አንድ ቪዲዮ ብቻ ያስገባ ነው። እሱን እንድታውቁ ለማድረግ ያክል ነው። እዚህ ጋር ደግሞ አሁን ሾዋችን ጨርሰናል። እዚህ ጋር እንደምታዩት አልቦናል። ከስራ ነው የወጣ ነው። አሁን እዚህ ጋር ልብሳችን ምናምን ቀይረን እቃችን መልሰን ፓክ እናደርግና ወደ ቤት እንመለሳለን። ቤት ደግሞ ስንደርስ ያለው ሁኔታ እናሳያችኋለን። እኛ ጋር ሁኑ። እናመሰግናለን። Okay, let's go. ኦኬ እንግዲህ ጋይስ አሁን የተመለስን ነው ወደ ቤት ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እናመሰግናለን ለነበረን ቆይታ። ፒስ አውት